ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው መሀሉ ቀዳሽ እንት ቤት በምትገባ ልጅ ነው እኔ የምቀነው። አያት እስቲ እንዴት አባቷ እንደምታምር ኧረ እባክህ ተወልዳ ሲያት ቤተሰቦቿ ትጣል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው መሀሉ ቀዳሽ እንት ቤት በምትገባ ልጅ ነው እኔ የምቀነው። ስሚ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ እቺ ፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀለ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘ ሰው 2 ሳምንት አንዴ ሺቲ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምቶ በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዞት ሄዱ። ከዛ ዶክተሩ ምንድነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። አድናት ለምን ያልተፈጠረ ነገር ተወራለህ? እሺ እሱ ያልተፈጠረ ስለ እግሯ ግን አይክደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን ነው የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና ላይ የተሰካ ሰንደል መስላን የመጣችው። እኔ ጫማ ዳርግ ሳይሆን ልስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳሪዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየሁት። ይገርማል። እግሯ ይሁን ግን ስለ ወገቧ እንወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለች እኔ ፈጣሪን ስለምፈራ ነው እንጂ እንደ በረሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧንም እኔ ዘላቪንጫ አላወራ ምን እስቲ አውራ እስቲ ምን ልትል ነው አንተ? የሰጎን መንቁር እኮ ነው ይመስለው እኮ አፍንጫ ጣሟታል። ጉንፋን እንጠይቃት ብሎኝ ቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጤ መጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠዋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀብለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት በብርድ ልብስ። ደግ አደረኩ። አሁን የሁሉ ልብስ እንዴት ነው ለብቻዬ የማጥበው? በቃ ቤት ሱል ኤአይ ነው አመስላቸው እንዴ? ለብቻው ደግሞ ድንኳን የሚያል ጃኬት ደግሞ ዛሬ እንዴት አለበሰው? የሆነ ቸከስ ሊያገኝማ መሆን አለበት። ይሄ ነው እስቲ መላምናን ከተገኘ ባዝ መቼም ለከንፈሬ ነው አይደለም። በጣም ጥሩ። እሺ ራስህን በራስህ እንደው ካልጠፋ ሴት እኔ እኮ ሰሞኑን ይሄ ልጅ ኪሎ ቀንሶብኛል። አዎ እኔም ጠርጥሬያለሁ። ሰሞኑን ይሄ ልጅ ባጥንቱ ነው እየሄደ ያለው ባጥንቱ። ደግሞ እሺ ላይተሩ ምን ይባላል? ላይተሩ ምንድነው? አንተ ቫዝሊኑን በእሳት ለብ እያደረክ ነው እንዴ? ኧረ እባክህ ወለምታ ነው እንደያዘ አንተ። እንደገባው እኮ ነው የሸተተኝ። እኔማ እንዳለ በቃ እንዳለ ቤቱ ጭራሽ ቤቱን ሱሳሱስ አይደለ? ጓደኞቹ ብቻ እኮ ነው እንጂ የቀሩት በቃ እዛ ድድ ማስጫረገው ቤቱ። እማዬ ውሸት ነው። ይኸውልሽ ቫዝሊኑን ላይተሩን እሱ አፍን ያዛት። ይኸውልሽ እማዬ እኔ ንጹህ ሰው ነኝ። ይሄ ሰውዬ ነው ምንድነው መናገር የፈለከው? ኧረ ይበቃኛል። የቅድሙ ይበቃኛል በእውነት ትንሽ የተወሰነች። አዎ አንድ ያጣላል። ሀቢብቲ ያበደ ቃል ማለት ነው። አሽጎብህ ያገኘው ልጅ ልበይ አረፍ በስማሙ እንደዚህ ነበር እንዴ? አላውቅሽ ማገጀሪቱ ቆነኛ አላውቅሽ። አረ ምንድነው ረበለዶን ምናምን አረ በስማሙ አንተ አራፍ ያለው ጀምራ አረፍት ይውሰዱ በቃ ያለው አቶ ቶሎ በል ነይ ጆር ወይኔ ብር ይለኝ ሁሌ እዚህ ቤት እንደ ሴት በቃ አቃማታ አንተ ዳኒ
አንከይንም ጨምርበት። ኧረ በእግዚአብሔር ቅድም ለምን አልወጣሽም? አንተ ከይሲ ልጅ ና ቶሎ ጠብ። ቅድም ለምን አልወጣሽም? ምን እጂ ራሱ እኮ እንትን አለ ጥፍሬ አለቀ። እንደ ሴት ልጅ ቃንዴ ለምንድን ነው እንዲህ የምታረጉኝ? ቶሎ ጠብና ደክሞኛል። ቡና አፍላ። አሰማም ቡና አፍላክ? አዎ። ኧረ እኔም እኮ ይደክመኛል። እሺ የሚጣለች አንዴ እሷ ለምን አታፈላ? አንተ ነው የምታፈላው፣ እሷ ደክሟታል። እኔ እዚህ ቤት የሚሰራብኝም በደል ቆይሽ እናራት ነው እንደው ዋ ለአባትህ ነው የምነግረው። አንተ የተረገም ነው ሙሌ በሱ ነው የምታስፈራው። ማረኛል። አሁንስ ቶሎ ጠብ ደግሞ ደክሞኛል። ቡና እንድታፈላ። ኧረ እማዬ ኧረ በእግዚአብሔር ሰፈር ውስጥም ጓደኞቼ ፊት እየመጣች ከትላንት ወዲያ ላሊጥ አቡካ ስትይብኝ እንዴት እንደሳቁብኝ እኔ ነኝ የማውቀው። ሄዳ ጓደኞቼ ያኖር እኔ አይደለም ማኖር። ምንድነው ማኖር? ኧረ ዲስሪስፔክት እያደረጉኝ ነው። እንደገና ና ቤት ወሉል ላሊጥ አቅጠን መጋገር እኮ ነው የቀረኝ ቤት ውስጥ። እንግሊዘኛውን ተከነበታል። አሁን ቶሎ ስራና ና ቡናውን አፍላ። ቆይ ለእኔ ምን አድርጋችሁኝ ነው እንደዚህ ደግሞ የምትበላው? አንስህና ነው ምን አደረጋችሁ የምትለኝ? እሺ የፀጉር ብስጭት ፀጉሬ እኮ አደገ። እዩ እስኪ ሙልጭ ትቆረጣለህ? ሙልጭ? አዎ ሙልጭ። እኔ ሙልጭ ስቆረጥ ይስቁብኛል። ባለፈው አስቆርጠሽኝ አንተ ግንብራስ አሉኝ ጓደኞቼ። ያንጨበረርክ ታዲያ አይሆንም። ሙልጭ ከተቆረጥክ ነው የምሰጥ። ባለፈው ሙልጭ ተቆርጬ ትዬ ምን አሉሽ? የማን ነው ልጅ ቱቱ ብላብኝ ነው ሄደችው። ማርያም አልሰጥም። ኧረ ወይኔ እዚህ ቤት መጥቶኛል። በቃ ይኸውልህ ጋሽ ግርማ ገራጅ ቤት ከፍቷል። ናና ስራ ብሎኛል። እዛው እያደርኩ እሰራለሁ። ኡኡቲ እሺ ግርማ ያኑርህ። አንተ ከይሲ ውጣ። እንደውም ከቤቴ ሲሄድም እንዲህ ነው የምትሸኘኝ? አዎ ውጣልኝ። በቃኛል። በቃ አንተ ተርከኝ በቃችሁኛል። እና ደግሞ መዳበሬ መልስ። መዳበሬ? አዎ የኔ መውጣት ያሳስባችሁ? መዳበሬ መልስና ሂድ። ጥርቅ ይኸው ይስፋላችሁ ቤት ወንቺ መዳበሬውን አባዬ ሲመጣ ተናግሮኛል። ብቻ እንዳትዪ እዛ ጓደኞቼ ፊት ባለፈው የሚመጣ እሱን አባትህ ሲመጣ እናወራለን። ስልክ ተደወለብኝ። ሄሎ ይኸው እየመጣሁ ነው። ደርሻለሁ እኮ እየመጣሁ ነው። አንቺ ልትሄድ ነው እና በቃ መጣሁ። አንዴ መጣሽ። ይኸው እየመጣሁ ነው። ወደዛ ጠላ ቤት ነው አይደለም የምሄደው? ቆይ ይሄ ልጅማ ከገባበት የጠላ ሱስ ካላወጣሁት ነው አይደለም። እሱ ሲጠጣ አብሬ እየሄድኩ ጠላ ቤት እየጠጣሁ ከዚህ ሱስ አወጣዋለሁ። እንሂድ። እንጂ ጠብቀኝ። አቢ ምንድነው? የት ነው የምትሄደው? ምንድነው? አንቺ ልጅ ተነግረሽ አሰኝ። በቃ ጠላ ጠጭ። እኔ ጠላ አልጠጣም። ትቻለሁ። በቃ ተይኝ። በቃ እንዴት ነው ያለ ጠላ መኖር የምችለው እንዴ? አስጀምረኝ ልትሄድ ባይሆንሽ የሶስት ጠላ ክፈልልኝና ሂድ። የጠላና ክፈለው ሂሳቡን የጠላው ነው እንዴ? የት ነው እኔን ጭማራሽ ይዞ ምን አንድ ሃይስኩል እያለን ኬሚስትሪ አስተማሪ ትዝ ይለኛል። እንደዚህ ጎትቶ ይዞት ወጣ። ከዛ በኋላ አልፎ አልፎ ነው የሚሰማው። አስተካጆሮ ታወራለህ እንዴ? ቆይ ፀጉር ማሽ ነው እንደዚህ የገባው? ባጆ ከሆነችልህ እዚች ጋር ለምን እንደዚህ በስብህና የሚነካ ነገርማ አትናገሪ እንዴ? የቀረው ይቀራል። እናንተ ሳቃችሁ አልሳቃችሁ። ከዚህ ላይ ምን ሆኖ ነው? ሂድ እዚህ ያለ አልጨውትም እኔ እንደዚህ አይነት ወረሽክ አንቺ